ስቶፉ እንደምታዩት ነው። አሁን ይሄ ገመድ ነው የውስጥ ገመዱ። እቺ ደግሞ ኮኔክተር ናት። ኮኔክተር ገመድ እንግዲህ ተጠቅመ እንዴት አድርገ አሪፍ በሆነ መንገድ እንደምሰራ ተመልከቱት። ብሎኗን እየፈቷት ነው። እንግዲህ ብሎኗን በዚህ መንገድ ከጀርባ በኩል ያለችው አሁን ላይ ብሎን ተፈቱትና ውስጥ ላይ በደንብ ተመልከቱ። እዚህ ጋር ፈንድቷል። ቆጣሪ እስከምመልስ ድረስ ፈንድቷል ተጣብቆ እና መጀመሪያ ሲሰራ ፋብሪካው የሰራውበት መንገድ እንግዲህ ይበላሻል። ሲበላሽ ድጋሚ በፕላስተር ከምትሰሩት በኮኔክተር ብትሰሩ ይሻላል። እንግዲህ ኮኔክተር ማለት ይቺ ናት። እጄ ላይ ያስኳት ላስትሮ አትጠቀሙ። ፕላስተር አይሆንም። ያለ ፕላስተር በኮኔክተር መጠቀም ነው ያለባችሁ። በኮኔክተር ልክ እንደዚህ ማለት ነው። ያቺ ትንሿ ኬብሏን አቅፋ የምትይዝ ክላምፕ አለች። እሷን ታወጡትና ኬብሏን ልክ እንደዚህ መላጥ በደንብ አድርጋችሁ ኬብሉን ልክ ከላጣችሁት በኋላ በቃ አሁን ኬብሏን ጨርሻለሁ። አሁን ምንድነው የሚቀረው? እነዚህ ገመዶቹ ስለሚያጥሩ እነርሱን ማስረዘም ይኖርብኛል። ተርሚናሏን እቀያታለሁ። ያችን ተርሚናል በነቀልኩበት ቦታ እችን ሰማያዊ ከለር ተርሚናሏን ሰካታለሁ ማለት ነው። ገመዷን እሷን ሰክቻለሁ። ምክንያቱም ከዛኛው ከቀዩ ይረዝማል፣ በጣም ይረዝማል። ርዝመት ያለው ነው የሚያስፈልገው። ካጠረም እንግዲህ ሙቀት ያገኘውና ይቀልጣል። ኬብሉ ስለሚቀልጥ ረጅም ገመድ መጠቀም ይኖርባችኋል። የተኛው ኤሌክትሮኒክስ ቤት ላይት ቤት ይኖራል። እዛ ገዝታችሁ በቤታችሁ ውስጥ እንደዚሁ ማስረዘም ትችሉታላችሁ። በቀላሉ ባለሙያ ወዳለበት ቦታ ሳትወስዱ በቤታችሁ ውስጥ ልክ እንደዚህ መስራት ትችሉታላችሁ። አሁን ሁለቱም ቀይሬዋለሁ። አሁን ሁለት ገመድ ይቀራል። እሱ ሁለቱን ደግሞ ያ ረጅሙ ኒውትራል ከኦን ኦፍ በሚያስተላልፈው ገመድ አስረዝማለሁ። አሁን እንደምታዩት ነው ነቀልኩት እና እንግዲህ ኒውትራል እያስገባው ነው ያለሁት። ቅድም ያወጣሁትን ገመድ በአጠራው በኩል እንደምታዩት እያስገባው ነው። ጫፏን እንደዚህ ልጣችሁ ማውጣት ይኖርባችኋል። በፒንሳ በደንብ አድርጋችሁ ጨምቃችሁ ሳትይዙ ጨምቃችሁ የምትይዙት ከሆነ ትቆርጡታላችሁ። ልክ ያቺ አሁን የላይት ገመድ ናት። አሁን እየቆረጥኩ ያለሁት እሷንም እንደዚህ ልጣችሁ ትንሽዬ ቀዳዳ ትኖራለች ከኮይሉ ላይ። በኮይሉ ላይ ባለው ቀዳዳ እንደዚህ መሰካት በደንብ አድርጋችሁ ተርሚናሉን በደንብ አድርጋችሁ መሰካት ይኖርባችኋል። አሁንም ቢሆን እቺን የላጥኩ ያላት ገመድ የላይት ናት። አምፖል መጨረሻ ላይ የምትበራ ናት። እንግዲህ እሷንም በኮይል ገመድ ላይ ታስገቡና አሁንም ረዘም ያለውን ገመድ ተርሚናል በደንብ አድርጋችሁ ልክ እኔ እንደምሰካው እንደሱ መሰካት። አሁን የሚቀረው ላይቷን እያስገባው ነው። ውጪ ወጣ ነበረች። ልክ ትንሽ ላይቷን አስገብቻለሁ። እንግዲህ ምንድነው የሚቀረው? እነዚህን በደንብ ተመልከቱት። ገመዱን ሰማያዊ ከሰማያዊ ጋር አንድ ላይ ነው የሚገናኘው። ምክንያቱም ለሁለቱም በኩል የሚያስተላልፍ ፓወር ስለሆነ ሰርኩት ስለሆነ እሱ ሁለቱ አንድ ላይ ነው የሚታሰረው። ቀዩም እንደዛው ቀዩም አንድ ላይ ነው የሚታሰረው። በደንብ አድርጋችሁ አንድ ላይ ታስሩታላችሁ። ምክንያቱም አንዱ ኒውትራል አንዱ ፌዝ እንደዛው ነው የሚያስተላልፈው ለሁለቱ ስቶፍ። ለባለ አንድ ቢሆን ችግር የለም፣ አንድ ነው የሚሆነው። ለባለ ሁለት ሲሆን እንደዚሁ ሁለት አራት ነው የሚሆነው። ያ አራት መሆኑ ደግሞ እንዳወዛገባችሁ። ከለሩ የተለያየ ከለር ነው። ሰማያዊና ቀይ ነው ወይ ነጭና ሰማያዊ ነው የሚሆነው። እሱን ተመሳሳይ በሆነ ከለር ነው የምትሰሩት። አለዚያ ኮንታክት ይፈጠራል። ቅድም ያወጣኋትን ኬብል ክላምፑን እያስገባው ነው ያለሁት። ኬብሉን አቅፎ እንዲይዝ እንደዚህ በደንብ አድርጋችሁ ትንሽ አታግላለን የምታስገቡትና ከዛ ኮኔክተር መፍታት ይኖርባችኋል። በደንብ ተደርጎ ካልተፈታ እንግዲህ አይገባም። ገመድ ስታስገቡት ያስቸግራችኋል። ከዛም በላይ ደግሞ ለማሰር በጣም ነው የምትቸገሩት። ስለዚህ በደንብ ትፈቱትና እነዚህን ገመዶች በሁለቱም በኩል በተለያየ ቀዳዳ ማስገባት ይኖርባችኋል። መጀመሪያ አንድ ላይ ተቀልላችሁት ቀጥሎ ደግሞ የፓወር ኬብል ገመዱም እንደዚሁ ሁለቱም ቀይና ሰማያዊ አለ። እሱን ደስ ባላችሁ ቀያየራችሁ ብታስገቡ ምንም አይፈጠርም።
ስለዚህ እንደዛው ታስገቡታላችሁ። ልክ እንደዚህ በደንብ አድርጋችሁ ማጥበቅ ይኖርባችኋል። በደንብ አድርጋችሁ ማሰር አለባችሁ። በደንብ የማይታሰር ከሆነ እንግዲህ ሾርት ያደርጋል። ሾርት ሲያደርግ ምን ይፈጠራል? ኮንታክት ይፈጠራል። ሸክላው ደግሞ ቶሎ ይሰበራል። ስለዚህ በደንብ አድርጋችሁ ማጥበቅ ይኖርባችኋል። በደንብ አድርጋችሁ ማሰር። ከዛ በኋላ ምንም አይሆንም። ለረጅም ጊዜ ያገለግልላችኋል። እንግዲህ ይሄን ይመስላል። በዚህ መንገድ ሰርቼ ጨርሻለሁ። ከፕላስተር ወደ ኮኔክተር አሁን እንግዲህ ብሎኑን ላስር ነው። መጀመሪያ የፈተውትን በደንብ አድርጌ መልሼ አስረዋለሁ። ምክንያቱም እንዳያችሁት ነው። በደንብ አድርጌ ሰርቼዋለሁ፣ አስተካክዬዋለሁ፣ አልቋል። ብሎኑም እንግዲህ በደንብ አድርጋችሁ ማጥበቅ ልክ እንደዚህ በደንብ አድርጋችሁ ማሰር ይኖርባችኋል። ከዛ በኋላ ጎን በኩል ክፍተት ሊኖር ይችላል። ያን ክፍተት በማፍቻ ፕላት በሆነው በአሜሪካን ካቻፕተ እንግዲህ ከፍ የላይኛው ሳይድ ከፍ አድርጋችሁ ማስገባት በቀላሉ ይገባል፣ አያስቸግርም። ስለዚህ ካስገባችሁት በኋላ በድጋሚ ማጥበቅ ይኖርባችኋል። ብሎኑን በደንብ አድርጋችሁ ልክ እንደዚህ ታጠብቁና አለቀ። ሌላ ምንም የቀረው ነገር የለም። እስቲ ቼክ ላድርገው፣ ይሰራል አይሰራም? አብረን እንይሽ፣ አብረን የምናየው ነው የሚሆነው። እንግዲህ እንደዚህ ሰክቼዋለሁ። ስሰካየው ይሰራል፣ በቃ ይሰራል። ለየብቻ ብቻ ያበራችሁ ያጠፋችሁ እንግዲህ እንደዚሁ መጠቀም ትችሉታላችሁ። ግለዋል። አዎ እየጋለ ነው። አመሰግናለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ስለቆያችሁ እባካችሁ ዩቲዩብ ቻናልን ሰብስክራይብ ማድረግ አትርሱ። ቻው ቻው። በቀጣይ ቪዲዮ እንገናኝ። ላይክ፣ ሼር፣ ኮሜንት። በቀጣይ ቪዲዮ እንገናኝ። ቻው ቻው።